መንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። የተወደዳችሁ የሳሚ ቲዩብ ቤተሰቦች ዛሬ የአባታችን የይስሐቅን ታሪክ ከብሉይ ኪዳን ከሃይማኖተ አበው አስተምሮና ከነገረ ክርስቶስ ወይም ምስጢረ ሥጋዌ ጋር በማገናኘት በመጨረሻም ለሕይወታችንን የሚሆኑ ታላላቅ ነገሮችን የሚያሳይ መልኩ የተዘጋጀ ታሪክ ይዘንላችሁ ቀርበናል። በኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ በብሉይ ኪዳን የምናገኛቸው አባቶች ታሪክ ብቻ አይደለም። እያንዳንዱ ክስተት፣ እያንዳንዱ ጉዞ፣ እያንዳንዱ መስዋዕትነት ወደፊት ለሚመጣው ለዓለም መድኃኒት ለኢየሱስ ክርስቶስ የተዘረጋ ጥላ እና ምስክር ነው። ከነዚህ መካከል ደግሞ የደስታና ይስሐቅ ትርጉም ያለው የደካማው አብርሃምና የሳራ የስተርጅና ፍሬ የሆነው አባታችን ይስሐቅ ቀዳሚው ነው። ዛሬ በቪዲዮአችን የይስሐቅን ታሪክ በሃይማኖተ አበው የተሰጡትን ጥልቅ ትርጓሜዎችና ታሪኩ ከነገረ ክርስቶስ ከጌታችን የማዳን ሥራ ጋር ያለውን አስደናቂ ግንኙነት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የይስሐቅ ታሪክ በኦርቶዶክስ መጽሐፍ ቅዱስ። ይስሐቅ የተወለደው አባቱ አብርሃም በ100 ዓመቱና እናቱ ሳራ በ90 ዓመቱ በስተርጅናቸው ነው። እግዚአብሔር ለአብርሃም የገባው የተስፋ ቃል ፍጻሜ ነበር። ዘፍጥረት ምዕራፍ 21። ነገር ግን ይስሐቅ ታሪክ እጅግ ገዝፎ የሚታየው በዘፍጥረት ምዕራፍ 22 ላይ እግዚአብሔር አብርሃምን በፈተነው ጊዜ ነው። እግዚአብሔርም አብርሃምን እንዲህ አለው፣ የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ። እኔም በምነግርህ በአንዱ ተራራ ላይ በዚያ መስዋዕት አድርገህ ሰዋው። አብርሃምም አልተጠራጠረም። ማልዶ ተነሳ፣ እንጨቱንም ጫነ፣ ይስሐቅንም ይዞ ጉዞ ጀመረ። በሦስተኛውም ቀን ወደ ስፍራው ደረሱ። ይስሐቅ አባቱን እሳቱና እንጨቱ ይኸው አለ፣ መስዋዕቱ በግ ግን ወዴት ነው ብሎ ጠየቀው። አብርሃምም ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። ይስሐቅም ታስሮ በመሰዊያው ላይ በተጋደመ ጊዜ አብርሃም ቢላውን ሲያነሳ የእግዚአብሔር መልአክ ከሰማይ ጠራው፣ ልጁን እንዳይነካው ከለከለው። በምትኩም ቀንዶቹ በዕፀ ሳቤቅ የተያዘ በግ አግኝተው ይስሐቅ በጉን ተክቶ ድኗል። የይስሐቅ ታሪክ በሃይማኖተ አበው። በቤተ ክርስቲያናችን ሊቃውንት አስተምሮ ወይም በሃይማኖተ አበው የይስሐቅ ታሪክ የክርስቶስን መከራና ሞትና ትንሣኤ አስቀድሞ ያሳየ ታላቅ ምስጢር ነው። ቅዱስ አትናቴዎስ ሐዋርያዊውና ሌሎችም የሃይማኖተ አበው ሊቃውንት እንደሚያስተምሩት ይስሐቅ ለመስዋዕት መታሰሩ የጌታችን የኢየሱስ ክርስቶስ ሕማማት ምሳሌ ነው። የእንጨቱ ምስጢር ይስሐቅ መስዋዕቱን እንጨት ተሸክሞ ወደ ተራራ ወጣ። ሊቃውንቱ ይህንን ሲተረጉሙ ይስሐቅ የራሱን መስዋዕት እንጨት መሸከሙ የጌታችን ኢየሱስ ክርስቶስ ለዓለም መድኃኒት ሊሆን የራሱን መስቀል ተሸክሞ ወደ ቀራንዮ ተራራ የመውጣቱ ግልጽ ምሳሌ ነው ይላሉ። በዕፀ የተያዘው በግ የይስሐቅን ያዳነው በግ ቀንዶቹ በዕፀ ሳቤቅ የተያዘ ነበር። ይህ በግ የክርስቶስ ምሳሌ ነው። ክርስቶስ በእሾህ አክሊል ተጎናጽፎ በእንጨት ወይም በመስቀል ላይ ተሰቅሎ እኛን ከሞት ስላዳነን ያ በግ የክርስቶስ ምሳሌ ነው። ከነገረ ክርስቶስ ጋር ያለው ትስስር። ይስሐቅ የኢየሱስ ክርስቶስ ፍጹም ምሳሌ ነው። ግንኙነቱ እንዲህ በግልጽ ማየት እንችላለን። በብሉይ ኪዳን ይስሐቅ፣ በአዲስ ኪዳን ኢየሱስ ክርስቶስ። ይስሐቅ በተስፋ ቃል በተአምር የተወለደ ብቸኛ ልጅ ነው። የሳራና የአብርሃም የሳራ ማዕፀን ሙት በነበረበት ጊዜ ጌታችን ኢየሱስ ክርስቶስ በተስፋ ድንግልና ሳይለወጥ በተአምር የተለወጠ የአብ አንድያ ልጅ ነው። ይስሐቅ ለመስዋዕት የሚሆነውን እንጨት በገዛ ትከሻው ተሸክሟል። ክርስቶስ የተሰቀለበትን መስቀል በገዛ ትከሻ ተሸክሞ ወጥቷል። ይስሐቅ አባቱን አልተቃወመውም። ራሱን ለአባቱ ፍቃድ አስገዝቶ ለመታረድ ተኛ። ክርስቶስም ለአባቴ ፍቃድ ይሁን በማለት ራሱን እስከ ሞት ድረስ አሳልፎ ሰጠ። ይስሐቅ በሦስተኛው ቀን ከተሰቀለበት መሰዊያው ወይም ከሞት አፋፍ በሕይወት ተመለሰ። ክርስቶስ
በሶስተኛው ቀን ሙታንን አጥፍቶ በስልጣኑ ተነሳ። ሊቃውንት እንደሚያወሱት ልዩነቱ አንድ ብቻ ነው። ይስሐቅ በበጉ ተተክቶ በሕይወት ሲኖር፣ እውነተኛው የእግዚአብሔር በግ የተባለው ክርስቶስ ግን ለዓለም ሁሉ ቤዛ ሆኖ በእውነት ታረደ። ከይስሐቅ ሕይወት ምን እንማራለን? ከአባታችን ይስሐቅ ሕይወት ለዘመናችን ክርስቲያኖች ለሆንን የሚሆኑ ታላላቅ ቁም ነገሮችን እንማራለን። አንደኛ፣ ፍጹም ታዛዥነት። ይስሐቅ ወጣት ነበር፣ አባቱ አብርሃም ግን አርጅቶ ነበር። ይስሐቅ መሸሽ ወይም አባቱን መቃወም ይችል ነበር፣ ነገር ግን ለአባቱና ለእግዚአብሔር ፈቃድ ፍጹም ታዛዥ ነበር። እኛስ ዛሬ ለእግዚአብሔር ቃልና ለወላጆቻችን ምን ያህል ታዛዦች ነን? በፈተና ውስጥ ሁለተኛው በፈተና ውስጥ መታገስና ማመን። ይስሐቅ መሰዊያው ላይ በነበረበት ሰዓት አልጮኸም፣ አላጉረመረመም። እግዚአብሔርን ማዳኑን እስኪያሳይ ድረስ በዝምታ ታገሰ። በሕይወታችን ጨለማ ፈተና ሲበዛብን እንደ ይስሐቅ እግዚአብሔርን በዝምታ ማመንና መታገስ ያስፈልገናል። ሶስተኛ፣ እግዚአብሔር ሁልጊዜ ያዘጋጃል። አብርሃም የመስዋዕቱ በግ እግዚአብሔር ያዘጋጃል እንዳለ እግዚአብሔር በእውነት አዘጋጅቷል። በሕይወታችን ምንም የለኝም እንዴት ሆን ብለን በምንጨነቅበት ሰዓት እግዚአብሔር በእውቀት፣ በጤና፣ በበረከት መንገድ አስቀድሞ እንደሚያዘጋጅልን ማመን አለብን። በመጨረሻም ውድ የሳሚ ቲዩብ ተመልካቾቻችን የይስሐቅን ታሪክ ከመጽሐፍ ቅዱስ ገጾች አልፎ የክርስቶስ የማዳን ምስጢር ፍቅሩን የሚያሳየን መስታወት ነው። እግዚአብሔር አብ ለዓለም ካለው ፍቅር የተነሳ አንድያ ልጁን እንደሰጠልን የምናስብበት ድንቅ ታሪክ ምዕራፍ ነው። የዛሬው ቪዲዮአችን መንፈሳዊ ዕውቀት እንዳስጨበጣችሁ ተስፋ እናደርጋለን። ቪዲዮውን ላይክ እና ሼር በማድረግ ሌሎችም እንዲደርሳቸው ያድርጉ። አዳዲስ መንፈሳዊና ሃይማኖታዊ ይዘቶች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንልዎት። Thank you.